ማጣት ህመሙ ምን ያህል እንደሆነ ይገባኛል። ፈጣሪም ቢሆን ደግሞ ይረዳሻል። እንዴት አንዲት ሴት የልጇን አባት ገላ ሳሎኗ ውስጥ ቀብራ በሰላም እንኳን ነፍሱ እንዳታርፍ ኩማ የሆነ ነገር እያሰብኩ ነው አልኩሽ አይደል እንዴ? እንዴ ምንድነው? ምንም አልሆንኩም ማለት ልጄ፣ ምን የሆንሽው ነገር አለ? እባክሽ ንገሪኝ። ወይ ማዬ፣ አንቺ ዝም ብለሽ በሆነ ባልሆነው መጨነቅ ስለምትወጂ ነው እንጂ እኔ ምንም አልሆንኩም። እንዴ እርግጠኛ ነሽ የኔ ልጅ? አዎ ምንም አልሆንኩም። የሆነ ነገር እያሰብኩ ስለነበር። ፌቨን ዛሬም እንደተለመደው የህልም ህይወቷን መቀጠል ጀምራለች። እንደውም ሌላ ቅዠት ዓለም ውስጥ ገብታለች። ይባስ ብላ ደግሞ ጽጌረዳ እንደ ሞተች አስመስላ ከራሷ ጋር በምናብ ዓለም እየሳለች ልቅሶም ጭምር እያስኬደች ትገኛለች። ታዲያ ይህንን የህልም እንጀራዋን ትበላው ይሆን ወይስ ሳትበላው ትቀጥል ይሆን? ሰላም ቤተሰብ እንዴት አላችሁ? እነሆ ጽጌረዳ ድራማ ይዤላችሁ ቀርብ ያለው ቪዲዮውን በላይክ ጀምሩት። ባለፈው በክፍል 23 ላይ ጽጌረዳን የሆነ ሰው ወስዶ ከራሱ ጋር አድርጎ እየተመኛትምና ከነብዩ ጋር እንድትለያይ የሚያደርጉት ሴራ የመኮንንና የአንድ ሰው ነበረ። ታዲያ ይህንን ሴራም ደግሞ እያደረገችው ያለችው ፌቨን እንደሆነች ነው። ፌቨንን በተዘዋዋሪ ሌላ ወጥመድ ውስጥ ገብታ እንደውም ሻወር ስትወስድ ቪዲዮ እየተቀረጸች ያ ለጽጌረዳ ያስቀመጠችው ሰው እሷንም እንዳጠመዳት ነበረ ድራማው የተቋጨው። ዛሬስ በክፍል 24 ምን ተፈጠረ? ዛሬም እንደ ሁል ጊዜው ፌቨን የህልም ህይወቷን ለመኖር ህልሟን እያዘጋጀች በምናቧ እየሳለችው ያለችውን ህይወቷን እየኖረች ነው። ታዲያ ጽጌረዳንም ወደ ሞት በራሷ የህልም ቅዠት ወስዳ እናቷ ዘርፌ ስታለቅስና እየመጡ ሲያጽናኗት እነ ነብዩ ከአባቱ ጋር መጥቶ እነ መኮንንም መጥተው ለቀስተኛው ተደርድሮ ቁጭ ብሎ ያንን በምናቧ እየሳለች የህልም እንጀራዋን እየበላችም ትገኛለች። ነገር ግን ይህንን የህልም እንጀራ ስትበላ ድንገት ያቋረጠቻት እናቷ ፍቅርተ ነበረች። ልጄ ምን ሆነሻል? የሆንሽው ነገር አለ? ቆይ ግን ፈዘሽ እኮ ቀርተሻል አለቻት። ፌቨን ይህንን ድርጊት የምታደርገው መስታወት ላይ ቆማ ነበረ። ታዲያ ፌቨን ጽጌረዳ እንድትሞት ተመኝታለች። ነገር ግን በውን አለመሆኑ እጅግ ቢያበሳጫትም እናቷን እማዬ እኔ የሆነ ነገር እያሰብኩኝ ነበር፣ ስለዚህ ምንም አልሆንኩም ብላ ትናገራለች። እናቷ ፍቅርተም የሰራችውን ነገር ታውቃለችና ልጇ ያወቀችባትና የጠረጠረችባት እስኪመስላት ድረስ በፍራቻ ተውጣለች። ታዲያ ያንን ፍራቻዋን ገልጻ ባትናገርም ልጄ የሆንሽው ነገር ካለ እባክሽ ንገሪኝ እያለች ደጋግማም ጠይቃታለች። ፌቨን ግን ምንም እንዳልሆነችና ደስተኛ እንደሆነች ለእናቷ ትነግራታለች። እናትም ባይዋጥላትም የእናት አንጀት ነውና ዋጥ አድርጋ ዝም መብላለች። ታዲያ በሌላ በኩል በክፍል 23 ላይ አባቱን ነብዩ ለምንድን ነው ሽጉጡን ከዚህ ውስጥ ቀለሁን ያወጣው ብሎ ሰድቦትና ዘልፎትም ነበር። ወንድሁንም የሚል ማስጠንቀቂያ የሚመስል ቃላትንም ተናግሮት ነበር። ነብዩ ዛሬም እንደተለመደው አባቱን ይቅርታ ጠይቋል። አባዬ እኔ እኮ አንተ እንደዛ ተደርጋለህ ብዬ ፈርቼ ነው የሰው ህይወት እንዳይጠፋብህና እኔም ያላንተ ማንም የለኝም፣ ስለዚህ አጥፍቼ ከሆነ በጣም ይቅርታ ብሎ ከአባቱ ጉልበት ስር ወድቆ ይቅርታ ይጠይቀዋል። አባትን በጸጸት አለንጋ እየተገረፈ ልጄ እኔ እኮ ይኸውልህ አንተን ጠንካራና ትጉህ ልጅ ነህ፣ ግን ደግሞ ይህንን ሀብት ንብረት ለማስተዳደር ሲባል ወንድም ሆነ ይኖርብሃል ብሎ አሁንም ያንን ቃል ደገመው። ነብዩ በውስጡ ሁሉን ነገር አምቆ የመያዝ ችሎታ አለው። ታዲያ ዛሬም እንደተለመደው ያችን ነገር እምቅ አድርጎ ችሎ አባቱን ይቅርታ መጠየቅን መረጠ። አባትም ይቅርታውን ተቀብሎ ልክ እንደ ልጅና እንደ አባት ጸጉሩ እንደባብሶ ይቅር ብዬ ካለው ልጄ ምንም አላጠፋም ይለዋል። ነብዩም ደስ ብሎታል። ታዲያ ድብቅ ሴራውን ያላወቀው መኮንንን ለማግኘት ሲል ስልክ ደውሎለት ነበር። መኮንን አብሯቸው ቢኖርም ወጣ ማለት አብዝቷል። ስራ እየበዛብኝ ነው እያለ ከነብዩ መራቅም የተለመደ ሆኗል። ታዲያ ነብዩ ይሄ ነገር ጥያቄ ቢፈጥርበት ቁጭ አድርጎ መጠየቅን ፈለገ። እኔ ምልህ አብረን ጊዜ እንድናሳልፍ ስፈልግ እቤት ውስጥም ደግሞ ስራ በዛብኝ እያልክ እየወጣ ነው ማገኝ፣ የተፈጠረ አዲስ ነገር ካለ ለምን አትነግረኝም ይለዋል። መኮንን ግን ተንኮሉንና ሴራውን እሱና ልቡ ያውቁታልና ለነብዩ ለመናገር አይደፍርም። ምክንያቱም ጽጌረዳን ከእሱ እንድትርቅ እያደረገው ያለው ድርጊት ነብዩ ጋር በኋላ ላይ የሚፈጥርበትን ችግር ያውቃልና
ምንም ሆኜ አይደለም፣ ስራ ስለበዛብኝ እንደገና ደግሞ ሰሞኑን ፈተና አለብኝ። ስለዚህ ስራምና ማጥናትም ስላለብኝ ነው ይሏል። እና የሆነ ቦታ እንደሚሄድም ነግሮት ነበር። ነብዩ ለምንድን ነው የምትሄደው? ካስፈለገ አብረን እንሄዳለን ብሎት ነበር። መኮንን ግን ለሚሰራው ተንኮል አመች ስለማይሆንለት ነብዩን እንዲከተለው ፈቃደኛ አልሆነም። ቶሎ እመለሳለሁ አለው። እሺ ብሎ ቶሎ እንዲመለስና በቃ ቤታችንን የሚያጸዳልን እኮ ሰራተኛ ፈልግ ብዬክ ነበር። እኔ አሁን አልችልም፣ ስለዚህ ሰራተኛ ያስፈልገኛል። ደግሞ አንድ ነገር ልንገርክ፣ ለጽጌረዳ ጋር ነገ የሆነ የማደርገው ነገር አለ ይለዋል። ምን ነበር ሲለውም ከቬቨን ጋር ፍቅረኛሞች እንደሆንን ለማስመሰል እፈልጋለሁ። ቬቨን ከልቧ እንደቀረበችውና እንደምትፈልገው እያወቀ ነብዩ ግን ጽጌረዳን ለመበቀል ሲል ይህን ድርጊት አድርጎታል። ታዲያ ነቢዩና ጽጌሬዳን ለመለያየት ብለው ጽጌሬዳ ከሌላ ወንድ ጋር ፍቅር እንደጀመረች አስመስለው ለነቢዩ ስለነገሩት ነቢዩም ይህንን ውሸታቸውን አምኖ ተቀብሎ ጽጌሬዳ እሱን የከዳችውና ከሱ ርቃ ሌላ ወንድ የፈለገች መስሎት አሁንም በተዘዋዋሪ ፌቨንን የሱ ፍቅረኛ አስመስሎ ሊበቀላት ፈልጓል። ታዲያ ይህንን ድርጊት ደግሞ መኮንን እሰይ ይሁን የሚል ምላሽም ሰጥቶ ደግፎታል። ታዲያ አሪፍ መላ አዘጋጅልኝ ሲለውም መላውንም ሁል ጊዜ ያውቅበታልና መኮንን ይነግረዋል። ነብዩም በሀሳቡ እየተነዳ ሴራቸውና ተንኮላቸውን ሳያውቅ ከጽጌረዳ ቀስ በቀስ እያራቁት እንደሆነ ያልተረዳው ነብዩ የመኮንንን ምክር ተቀብሎ ተግባራዊ ሊያደርገው እየተዘጋጀ ይገኛል። በቃ መልካም አዳር ተባብለው የሚያወሩትን አውርተው ወደ አባቱ ክላስ ነብዩ ተመልሶ ይገባል። ከአባቱ ጋር ትንሽ ደቂቃዎች ሲያወሩ ሲሰማውም ጽጌረዳን ማግባት እንዳለበት እየነገረው ነበር። መኮንን ጥግ ላይ ተጠግቶ የቤቱን ሚስጥር እንዳለ ማወቅ ስላለበት ነው እዛ ቤት የተቀመጠውና ሚስጥሩን እንዳለ እየሰማ ነበር። ታዲያ የነብዩ አባትም ጽጌረዳን ማግባት እንዳለበት የሞት ሽረት እንደሆነ እየነገረው ነበር። ነብዩም እየተቅለሰለሰ ምን ማድረግ እንዳለበት ግራ ተጋብቶ እሺ አባዬ ብሎ የአባትን ትዕዛዝ ለመፈጸም እሺ ሲለው እየሰማ ነበር። መኮንን ይህን ነገር ሲሰማ ቶሎ ብሎ ስልክ ደውሎ ግዴታ መንገር ያለበት ለቬቨን እና እዛ ጋር ላዘጋጀው ሴረኛው ነበረ። ታዲያ ድንገት ደግሞ ነብዩ ከአባቱ ክላስ ወጥቶ በር ላይ ሲደርስ መኮንንን ያገኘዋል። ግን ጠርጥሮ ነበር አሳመነው እንጂ መኮንን እዚህ ጋር ምን ትሰራለህ? እያዳመጥከን ነው እንዴ ሲለውም አረ በፍጹም እያለፍኩኝ ነው ይለዋል። ነብዩ በጓደኝነት መልክ ልቡ አምኖ ስለተቀበለው ይህን ያደርጋል ብሎ በፍጹም አልጠረጠረም። እሺ በቃ ልክ ነህ፣ በቃ አምኜሃለሁ ይለዋል። መኮንን ግን ድብቅ ሴራውን በፍጹም ነብዩ ስላላወቀ እንጂ መኮንን ተጠግቶ የቤቱን ምስጢር እንዳለ የማወቅ ስራው ተልእኮውም እንደሆነ ያውቃልና እየተቅለሰለሰ በቃ ደህና ደር ብሎትም ይሄዳል። በሌላ በኩል ፌቨን ተንኮሏን በተንኮል እጥፍ እያደረገች እየመለሰችው ነው። ታዲያ ያንን ጽጌረዳን እንዲያግታትና አብሯት እንዲሆን ሰው አስመስላ ጥሩ ሰው መልካም ሰው አስመስላ አብሯት እየኖረ ያለውን ሰው ከመኪናው ውስጥ ቀለበት ረሳው በሚል እሷም ተንኮል አጥምዳ ለመያዝ ነበርና ፍላጎቷ ስልክ ትደውልለታለች። ምሽት ስለነበረ ስልኩንም አንስቶ ቀለበት አንተ መኪና ውስጥ ጥያለሁ ትለዋለች። አላገኘሁትም ብሎ እስኪፈልግ ስትለውም ቀለበቱን ፈልጎ እንዳገኘውና አሁኑኑ መጥቶ እንደሚሰጣት ይነግራታል። ፌቨንም አሁን ስለመቼ በቃ ነገ ተገናኝተን ትሰጠኛለህ ትለዋለች። እሱም የምትፈልጊበት ቦታ ድረስ መጥቼ እሰጥሻለሁ ይላታል። እሱም የሚፈልጋት ለተንኮል ነው። ተንኮለኛን ተንኮለኛ ቢያገኘው ምን ይደንቀው እንዲሉ የእሷ ተንኮለኛ ሌላ ተጋሪ ደግሞ አንድ ተንኮለኛ አልተዋወቀም አለ። ስለዚህ ይህንን ሁለታቸውም አላወቁም። ግን ደግሞ ያኛውን አጥምደዋል፣ ይችኛዋም እሱን አጥምዳለች። ታዲያ ይህንን ሴራቸውን ያልተዋወቁ በመምሰል እንደዚህ ትላለች ፌቨን፣ እጄ ውስጥ እንዳስገባው ወጥመዱ ውስጥ ራስ ከሰተት ብለህ እየገባህ ነው እያለች ከራሷ ጋር ትንሽ ደቂቃ ወራች። የተሳካላትን መሰላት። ታዲያ ይህ ነገር ግን እንኳን ሊሳካላት ይቅርና እሱም በተዘዋዋሪ ካሜራ ከቤቷ ደብቆ እንኳን አይደለም ሻወር ስትወስድ ራሱ እርቃን ገለዋን እያያት እንደሆነ ያላወቀችው ፌቨን ወጥመድ ውስጥ አስገብታ እሷ አሸናፊ የመሰላት ነገር አለ። ግን እየሆነ ያለው ሌላ ተቃራኒ ነው። ወይዘሮ ፍቅርተ እጅግ በጣም ግራ ተጋብታለች። የባሏ የሞት ዓመት 18ኛ ዓመት ዛሬ ነው። ታዲያ ያንን የሞት ዓመቱን 18ኛ ዓመቱን ተቀባብታ ፏ ብላ ራሷንም ጸጉሯንም ተሰርታ ምርጥ ቀሚስ ለብሳ ሳሎና ላይ ወይኗን ይዛ ቁጭ ብላ የኔ ውድ ባል ዛሬ 18ኛ ዓመትህ ነው፣ ፏ ብዬ መጥቼልሃለሁ እያለችን በጸጸት ራሷን እየገረፈች መጠጧን እየተጎነጨች የትናንትና ፍቅሯን እያስታወሰች የልጇን አባት ራሷ መግደሏን ሳያንስ ደግሞ ከቤቷ ውስጥ መቅበሯን እያስታወሰች ከራሷ ጋር በጸጸት አለንጋ ግጭቷን እየቀጠላበታለች። የኔ ውድ ባል ይኸውልህ እኔ መጠጥ እየጠጣው አንተ ጋር መጥቼ
ፏ ብዬ እየጠበቅኩ ነው። ሰራተኛ ዘርፌ ደግሞ ሻማ አብርታ 18ኛ ዓመት ግን እያከበርን ነው። ስለዚህ አትመጣም ወይ እያለችም ጥያቄ እያቀረበችለት ነው። እሱን ገላ ከቀበረችበት አጠገብም ላይ ቁጭ ብላለች። መሬቱን በእጆቿ እየዳበሰች የትናንትና የፍቅር ትውስታዋን እያስታወሰች ትንሽ ብትታገሰኝ ኑሮ እኮ ልጄን ይዤ እልም ብዬ ጠፋ ነበር። አይ ትናንትና ስህተት ለ5 ደቂቃ ምን አለበት ብትታገሰኝ እያለችም የሞተ ሰውን ጥያቄ እያቀረበችለት ትገኛለች። ነገር ግን አንዳንዴ አለማስተዋል ዋጋ እንደሚያስከፍል ለ5 ደቂቃ ትዕግስት ማጣት ባለቤቷን ገላ ቀብራ ዛሬ ደግሞ ልጇ ትጠይቀኝ ይሆን የሚል ጸጸት ዙሪያውን ከቧት እያንዣበበባት ያለችው ፍቅርተ ራሷን በመጠጥ መደበቅን ነው የፈለገችው። ዘርፌ ይህን ነገር ስትመለከት ግራ ተጋብታ መታም ልታጽናናትና ልታበረታት ከዛም አልፎ ደግሞ መጠጡን እንድትተው ልጇ መታ ደግሞ ይህን ነገር ካየች ጥሩ እንደማይመጣ ሁሉንም ነገር አንቺማ ታውቂያለሽ፣ ለምን እንደዚህ ትይኛለሽ? አንዲት ሴት የልጇን አባት የምትለውን ገላ ከቤቷ ከቀበረች እንዴት ደስተኛ ትሆናለች? ዘርፌ ተይኝ እባክሽ፣ እየጠጣው አዳምጭኝ፣ እኔ ሰው እንዲሰማኝ ይፈልጋለሁ ብላ ብሶቷን ለዘርፌ መናገር ፈለገች። ዘርፌም ተረድታታለች። ታዲያ ብሶቷን እንድትናገር አለው ትዬ እኔ አጠገብሽ ነኝ ንገሪኝም ትላታለች። ቀጠለች ወይዘሮ ፍቅርተ የልጇን ጥያቄ በመፍራትና መሽቆጥቆጥ ላይ እንዴት አድርጋ መመለስ እንዳለባት ያንን የልጅን አባት ነው ብላ የምትለውን ሰው ከቤቷ መቅበሯን ሰው ያወቀ ለታ ምን እንደምትሆን ግራ እየተጋባች ለዘርፌ ተተረክላትና በእንባ ታጅባ ራሷን በጸጸት እየገረፈች ዘርፌ ትመለከታለች። እባክሽን እትዬ እያለች ትማጸናታለች። ይኸውልሽ ዘርፌ አንድ ትልቅ የእውነት ልንገርሽ አለቻት። ዘርፌም ለመስማት ጆሮዋን አቁማ እየጠበቀቻት ነው። ያንን እውነት ልትናገር ስትል ግን የመጣ ሰው ሳይኖር አይቀልም። ማን ይሆን የመጣው? ፌበን ትሆን? ፌበን አባቷ ከቤት ውስጥ ተገሎ መቀበሩን በፍጹም አታውቅም። እንደ ጠፋና ጥሏቸው እንደሄደ ነው ይህን የምታውቀው። አባት ልጁን እንዳልፈለገ አስመስላ እናት ነግራታለች። ነገር ግን ደግሞ በተቃራኒው አባት ተገሎ ከቤት ውስጥ ነው የተቀበረው። ልጅ የማንነት ጥያቄ እስከ ዛሬ ድረስ አላነሳችም። ዛሬ ግን ወይዘሮ ፍቅርተ ለዘርፌ ስትነግራት ፌበን ሰምታ ይሆን? ምን ይፈጠር ይሆን? በቀጣይ ክፍሉ የምንመለከተው ይሆናል። ጽጌረዳም እናቷ ጋር ስልክ ደውላ ታርቃለች። ነገ ጧት መጥተሽ ወይዘሮ ፍቅርተን ይቅርታ ጠይቂ የሚል ማስጠንቀቂያ ተሰጥቷታል። መታ ይቅርታ ትጠይቃት የሆነ ወይዘሮ ፍቅርተን ወይስ ምን ይፈጠር ይሆን? ነብዩም በሌላ በኩል ነገ ከፌበን ጋራ ትምህርት ቤት ሂዶ ፍቅረኛ እንደሆኑ ለማስመሰል ቀጠሮ ይዟል። ጽጌረዳ ይህንን ስትመለከት ልቧ ይሰበር ይሆን? ነብዩ ግን ይህንን ልቡ የሚያፈቅራት ጽጌረዳን ትቶ ሌላ የማስመሰል ህይወትን ይቀጥል ይሆን? አብረን የምንመለከት ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የደወል ምልክቷን በመጫን የሁል ጊዜ ቤተሰብ የሆኑ ኮሜንት፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ፣ አነበዋለሁ። ሰላም